ሃይ ኳሊቲ ተምኔል ይህ ቃል ሲነሳ አእምሯችን ላይ የሚመጣው በስልካችን እነዚህን የመሳሰሉ ተምኔሎችን መስራት እንችላለን ወይ የሚል ጥያቄ ነው እና መልሱም አዎ ነው። እንዴት ለሚለው ጥያቄ ሙሉ ቪዲዮን ማየት ይጠበቅባቸዋል። እሺ እኔ ተምኔሎችን ስሰራ በአራት ዋና ስቴጆች ከፋፍዬ ነው የምሰራው። የመጀመሪያው ለተምኔሎች የምጠቀማቸው ማቴሪያሎች ኳሊቲያቸውን መጨመር። ለዚህ የምጠቀመው ሊዮናርዶ ኤአይ ነው። ክሬዲቴን ተጠቅሜ ኢሜጆቼን አፕስኬል አደርጋለሁ። ሁለተኛው የምጠቀማቸው ማቴሪያሎች ኳሊቲያቸው ሳይቀንስ ባክግራውንዳቸውን ሪሙቭ ማድረግ ሲሆን ለዚህ የምጠቀመው ፒክሰል ኤአይ ነው። ይሄም ልክ እንደ ሊዮናርዶ ሁሉ ፍሪ ክሬዲት ስላለው የተወሰኑ ኢሜጆችን ባክግራውንድ ሪሙቭ ለማድረግ ተጠቀሙበት። ሶስተኛው ደግሞ ተምኔላችንን ዲዛይን ወደምናደርግበት አፕ ገብተን እየሰራው አሳያችኋለሁ። እሺ አፑን እንደከፈትን ይህንን ኢንተርፌስ እናገኛለን። ማይ ጋለሪ የሚለውን ነክተን ወደ ቀጣዩ ስቴፕ እናልፋለን። እዚህ ጋር እንደምታዩት ከዚህ በፊት የሰራቸውና እየሰራቸው ያሉ ፕሮጀክቶች አሉ። በመቀጠል የፕላስ ምልክቷን ነክተን ለዲዛይናችን የምንጠቀምበትን ሳይዝ 1080 በ720 አድርገን ኦኬ እንለዋለን። እንደምታዩት ተምኔላችንን ወደምንሰራበት ስፍራ መተናል። ዘን እቺን አይከን እንነካታለን። በድጋሚ ከላይ ያለችውን የፕላስ ምልክት በመንካት አዲስ ሌየር ክሬት እናደርጋለን። በመቀጠል የብረሽ ምልክቷን በመንካት ባኬት የሚለውን አይከን አንዴ እንነካዋለን። ዘን የከለር ቦክሷን በመንካት ወደ ነጭ እንቀይረውና እንዲ ካንቫችንን አንዴ ክሊክ እናደርገዋለን። ከዛ ራሱ ነጭ ባክግራውንድ ክሬት ያደርግልናል። ይቺን ስዊች አይከን ነክተን ወደ ኋላ እንመለስ። በድጋሚ ይሄንን አይከን በመንካት ቅድም አፕ ስኬል ያደረግነውን ሳብጀክታችንን ወደ ካንቫው እናስገባለን። ዘን ፖዚሽኑን አስተካክለን እናስቀምጠዋለን። አስተካክለን እንደጨረስን ፕላስ ምልክቷን ነክተን ያስገባነውን ሰውዬ ሌየር ዱፕሊኬት እናደርገዋለን። የብረሽ ምልክቷን ነክተን ፊልተር የሚለው ኦፕሽን ውስጥ እንገባና ግሬይ ስኬል የሚል ፊልተር አፕላይ እናደርጋለን። ወደ ኋላ እንመለስና ይቺን አንዴ ነክተን ወደ ኢሬዘር ስዊች እናደርገዋለን። ልክ እኔ እንደማደርገው አይኑንና ጥርሱን ብቻ ተውትና ሌላው ሙሉ በሙሉ ኢሬዝ አድርጉት። የበለጠ ሪያሊስቲክ እንዲመስል በድጋሚ የብረሽ ምልክቷን ነክተን ፊልተር ላይ እንገባለን። ብራይትነስ ኤንድ ኮንትራስት የሚለውን ፊልተር አፕላይ እናደርጋለን። ከዛ እንደምታዩት ብራይትነሱንና ኮንትራስቱን አድጀስት እናደርገዋለን። ይህንን አድርገን እንደጨረስን ወደ ሌየር ሴክሽናችንን መጣና ፕላስ ምልክቷን ነክተን አዲስ ሌየር ክሬት እናደርጋለን። ዘን አዲስ ክሬት ያደረግነውን ሌየር ይቺን ቀስት ነክተን ክሊፒንግ ማስክ አድርገን ብሌንዲንግ ሞዱን ወደ ሊኒየር ዶጅ እንቀይረዋለን። በመቀጠል ነጭ ከለር ሰሌክት አድርገን ኦፓሲቲውን አድጀስት እያደረግን የሳብጀክታችንን ብራይት ኤሪያ ብቻ እየመረጥን ብረሽ እናደርገዋለን። በድጋሚ ሌየር ሴክሽናችን ጋር መተን ሌላ ሌየር ክሬት አድርገን በተመሳሳይ መልኩ ክሊፒንግ ማስክ እናደርገዋለን። አዲስ ታይም ብሌንዲንግ ሞዱን ወደ መልቲፕላይ ቀይሩትና ከፊቱ ላይ ዳርከር የሆነ ከለር ሰሌክት በማድረግ የፊቱን ዳርክ ኤሪያ እየመረጥን ብረሽ እናደርገዋለን። ብረሽ ስታደርጉ በሱሱ ይሁን አለዛ ይጨማለቅባችኋል። ብረሽ አድርገን እንደጨረስን ወደ ሌየር ሴክሽናችን ጋር እንሄድና ሁለቱን ሌየር ለየብቻ ሰሌክት እያደረግን ከሳብጀክታችን ጋር መርጅ እናደርገዋለን። በመቀጠል የብረሽ አይከኗን እንነካትና ቴክስት አድ እናደርጋለን። ደን ሳይዙን እንጨምረውና ከሳብጀክታችን ኋላ አስተካክለን እናስቀምጠዋለን። ቀጥለን የሌየሮቹን ፒኤንጂ እናስገባና በመታየት መልኩ አስተካክለን እናስቀምጣለን። ከዛ ሌላኛውን ፒኤንጂ እናስገባለን። ትንሽ ሮቴት እናደርገውና እናስቀምጣለን።
በመቀጠል ይችን ገመድ እናስገባትና ከቁጥሩ ጀርባ እናስቀምጠዋለን። ዘን ወጣ ብሎ የሚታየውን ቦታ እንደዚህ በኢሬዘር እናጠፋዋለን። በመቀጠል የሎጎ ሌየር ላይ ሻዶ አድ እናደርግበታለን። በተመሳሳይ መልኩ እዚህኛው ላይም ሻዶ አድ እናደርግበታለን። አያችሁ ከርቀት እንኳን ቪዲዮ ስለምን እንደሆነ ለመገመት አይከብድም። እዚህ ያለውን ሁሉንም ነገር ጨርሰናል። አሁን የሚቀረን የመጨረሻው ስቴፕ ነው። በመቀጠል የሰራነውን ተምኔል ላይትሩም አፕሊኬሽን ላይ አስገብተን እዚህ ጋር ያሉትን አድጀስትመንት ሴቲንጎች አስተካክሏቸው። Let's get nuts. ፋይናል ዲዛይናችን ይህን ይመስላል። በዚያ ያበቃም፣ ይቀጥላል።